በመንገዳችን ላይ ፈተና ከሆኑብን ነገሮች አንዱ ምንድነው ስንል ስስት ነው። ስስት ኢትዮጵያን የገደላት ስስት ምንድነው? ስስት ሁሉን ለኔ ብቻ እያሉ ጠባብ ዓለምን ለራስ መስራት ነው ስስት ማለት። ስስት ስኬትን እንደ ጣዖት እያየ ለምስጋና እንኳን ጊዜ ያጣል። እድሜ ለቴክኖሎጂ የሚሉ ሰዎች እኮ አሉ፣ እግዚአብሔር ረስተው ማለት ነው። እና እኔማ ይሄናለኝ በቃ መሰብሰብ፣ ያንንም መሰብሰብ፣ ከእድሜ በላይ መሰብሰብ። ስስት ምንድነው? እጁ ላይ በገባው ነገር ብቻ አይደለም ስስት ማለት፣ እጁ ላይ ባልገባ ነገር ጭምር ነው የሚሰስተው። በምኞት ማለት ነው። እንዲህ ሆኖ ገና እጁ ላይ ባልገባው በምኞት ተፈትኖ ወድቋል። አንድ ድንኳን ሰብሮ ለቅሶ ቤት ገባሉ አሉና ከዛ በኋላ እንደዚህ እርቦት አለካውነት እንዲህ ሻይ ዳቦ እንደዚህ ተቆርሶ ይታደልል ዳቦና ሻይ። ከዛ አንድ ትልቅ በደንብ ያልተቆረሰ ትልቅ ዳቦ ከዳቦቹ ማላየ ከተቆረሰ ያ የኔ ነው ብሎ እሱ አስቧል። በቃ የኔ ነው ብሎ ጨርሷል። እሱ ጋር ይደርስ አንድ ሰው ሲያነሳው የኔ ነው አለ። ለምን? በሐሳቡ ቀድሞ ራሱ አድርጓል። ስስት ማለት እጅ ላይ በገባው ነገር ብቻ ሳይሆን ያንተ ባልሆነውና እጅ ላይ ባልገባው ነገር እንድትሰስት የሚያደርግህ። ወይኔ እኔማ እንደዚህ ሀብታም ቢያደርገኝ ነገሌን አሰልፋቸው ነበር፣ እገሌትንማ በቀላት ነበረ፣ እኔማ ስልጣን ቢኖር ኖሮ ወይ ነገሌን ቃልቲና ቅሊንጦ አውርጄ ነገሌን ፈትቼ የኛ ባልሆነ ገና እጃችን ባልገባ ስልጣን ፊርማ ሲያስፈርመን የሚያድር ስስት ነው። ስስት ያልተሰጠንን መፈለግ እና ከአቅም በላይ ከድርሻ በላይ መውሰድ ማለት ነው። ስስት እኮ ከእግዚአብሔር ይልቅ በጥበብ ነው የሚያምነው። ስጋዊ ጥበብ እያየው እራመዳለሁ ነው የሚለው ስጋዊ ጥበብ። እምነት ደግሞ እግዚአብሔር ያይልኛል እሱ እያየልኝ እራመዳለሁ የሚል ነው። አይነ ስውር ዛሬ አውቀኸው እጁን ይሰጥህና ላንተ ጥሩ መሬት እየረገጥክ እሱን ግን እያጋጨ ስትሄድ አምኖ ይሄዳል። ዛሬ ያወቀን አይነ ስውር አምኖ እጁን ከሰጠኝ ይላል እምነት ያለው ሰው። አምኖ እጁን ከሰጠኝ ዓለም ሳይፈጠር ያወቀኝ እግዚአብሔርን እንዴት አላምነውም? የማላውን ይልኝ ይላል። ልጄ ሆይ አላት። አቤት። ስትጸልይ እግዚአብሔር አሁን 30 ዓመቴ ነው፣ እናት የለኝ፣ አባት የለኝ፣ ዘመድ የለኝ፣ እንዴት ነው እዚህ ያደረስከኝ አለችው። ከዛ በህልሟ መድኃኔዓለም እንዲህ ነው ያመጣሁሽ እጅሽን ይዤ አላት። የትልቅ ሰው ኮቴ የማን የመድኃኔዓለም የኔ ስትለው ይሄው ያንቺ እግር ይሄው በየእድሜው እየጨመረ ስንራመድ አሸዋው ላይ አላት።